የትኛው ጥቅስ ላይ ነው የሚለው? ታምናለህ? ይሄን እኔ አንብቤ ነው። እኔ ጥቅሱ ምናምን አላውቅም፣ ግን አንብቤ ያለው መጽሐፍ ቅዱስ ላይ ኦርቶዶክስ ልጅም ቢሆን አይድንም ይላል ስላልክ ሳይሆን ካልተጠመቀ ኦርቶዶክስ ነው ሳይሆን ካልተጠመቀው ኦርቶዶክስ አይደለም ነው ሰውየው። ያልተጠመቀው ሰውዬ ኦርቶዶክስ አይደለም ነው። እሺ ምሳሌ አንተ ልጅ ብትወልድ ልጅህ እስካልተጠመቀ ድረስ ያንተ ልጅ ቢሆንም ኦርቶዶክስ አይደለም ይላል እኮ። የትኛው ጥቅስ ላይ ማስረጃ አስጠኛ። ያመነ የተጠመቀ ይድናል የሚለው ነው። ያላመነ የተጠመቀ አይድንም። እንደ ጠጅ ቤት ዝም ብለህ ጣልቃ አትግባ። ጠጅ ቤት አይደለም ይሄ። ያመነ ይድናል፣ የተጠመቀ ይድናል የሚል አይደለም። ታምናለህ ወይስ አታምንም ነው አንተ ያልከውን ማስረጃ አንጣ። ቅድሚያ ላወራኸው ማስረጃ አለ። ታውቃለህ መጽሐፍ ቅዱስ ላይ ቁጥሩን አላውቀውም፣ ግን አለ። የለም አምጣና ተዛ እናወራለን። የኦርቶዶክስ ልጅ ቢሆነ አይድንም የሚል እስካልተጠመቀ ድረስ ማለት ነው። እስካልተጠመቀ ድረስ ማስረጃውን አንጣ። ማስረጃ አለ? ማስረጃ አለኝ፣ ግን ቁጥሩን ስለማላውቀው ነው። አሁን አለኝ ማስረጃ። መጽሐፍ ቅዱስ ላይ ነው የሚለው ይሄ። እሺ ልቀጥል። ሌላ አትቀጥልም። እዚሁ ላይ ቅድሚያ ጨርስ። ምንድን ነው እሺ ጥያቄ? እዚህ ጋር ጥያቄ የፈለግኩት እኔ የመጀመሪያ በእናንተ አዳምና ሔዋን ወደዚህ ምድር ሲለቁ አልተጠመቁም። ፕሊስ እያም ወዳጅ ጣልቃ አትግባ። አልተጠመቁም። አዳምና ሔዋን ወደዚህ ምድር ሲመጡ አልተጠመቁም። ሊጠምቃቸው የሚችል ሰውም አልነበረም እና ጥምቀት ደግሞ በምድር ላይ ነው የሚሰጠው። ስለዚህ በዛ ሰዓት ኦርቶዶክስ ከነበሩ ማን ነው የጠመቃቸው? እንዴት ተጠመቁ? የሚለውን ጥያቄ ነው እንድትመልስልኝ የሚፈልገው። እሺ ጥምቀት ምንድን ነው? እሱ በመጀመሪያ ደረጃ ጥምቀት እንግዲህ በእናንተ የሃይማኖት የክርስትና መሰረት ነው። እኔ እስከማውቀው ድረስ የምትሉት ድህነት መንገድ ነው። ፖፓላሬ ከስር ሆነ ታብታባርክ። ጠጅ ቤት አይደለም። ዝም ብላችሁ ጥልቅ አትበሉ። በደንብ አስተውል። ጥምቀት የድነት መንገድ ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ማርቆስ ወንጌል ምዕራፍ 16 ስለሚል ማለት ነው። 16 ላይ ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አይወርስም ብሏል። ይህንን ከሆነ የምፈልገው ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ያመነ የተጠመቀ ይድናል። አዳምና ሔዋን አልተጠመቁም የሚል ነው እንትኑ። ጥምቀት ምንድን ነው? ከክርስቶስ ጋር ሞት ጋር እና ትንሣኤ ጋር የምንተባበርበት ነው። ሞቱን በሚመስል ሞተን ትንሣኤውን በሚመስል የምንነሳበት ነው። በአዳምና ሔዋን ጊዜ ክርስቶስ ሞቶ ነበር እንደ ዑመር? ኢየሱስ የለም ነው። ክርስቶስ በስጋ መጥቶ በእነሱ ጊዜ ሞቶ ነበር እንዴ? አልነበረም። ከዛ በፊት ነው። ከዛ በኋላ ነው አደለ? ከነሱ በኋላ ነው ክርስቶስ በስጋ ተገልጦ ሞቶ የተነሳው። መልካም። ስለዚህ ህጉ የተሰጠው ወይም ትእዛዙ የተሰጠው መቼ ነው ማለት ነው? በአዲስ ኪዳን ይሆናል ማለት ነው። ሞቱን በሚመስል ሞት የምንተባበረው ክርስቶስ ሞቶልናል፣ ተነስቶልናል ብለን የምንለው ሳይሞት አይደለም፣ ሞቶ ከተነሳ በኋላ ነው። አዳምና ሔዋን ደግሞ ክርስቶስ ገና ሳይወለድ ክርስቶስ ስለኛ ሞተ ተነሳ ብለው ሊጠመቁ እንደዚህ ይህንን ጥምቀት ሊጠመቁ አይችሉም ማለት ነው። ስለዚህ እነሱ ጥምቀት አላገኙም፣ አልተጠመቁም ማለት ነው። ስለዚህ ይህንኛው ጥምቀት ክርስቶስ ሞቶልናል ተነስቷል የሚል ጥምቀት በእነሱ አልተሰጠም ማለት ነው። ነገር ግን ለአንተ ክትባት እንዲሆነ ዘፍጥረት ምዕራፍ 1 ገና ሲጀምር ቁጥር 3 ላይ የእግዚአብሔር መንፈስ በኋላ ሰፍኖ ነበር ይላል። የእግዚአብሔር መንፈስ ምን በኋላ ሰፍኖ ነበር። አዳምና ሔዋን እንኳን የተፈጠሩት ከምንድን ነው? ከአፈር ነው አደለ? ከጭቃ ነው የተሰሩት አደለ? ያ ጭቃ ደግሞ የእግዚአብሔር መንፈስ ካለው ከውሃ ነው የተፈጠሩት። ያ ውሃ ደግሞ አስቀድሞ የምድርን ዳርቻ ሲያጠጣ የነበረው የእግዚአብሔር መንፈስ የሰፈረበት ውሃ ከዛ ነው የተሰሩት። ተጠምቀው ነው። ከተጠመቀ አፈር ነው የተሰሩት። ከተጠመቀ ጭቃ ነው የተሰሩት።
የእግዚአብሔር መንፈስ ካደረበት ነው የተሰ አየህ፣ አሁን እዚህ ጋር ነው የሚጋጨው። አሁን እኔ ከሌላ ቄስ ጋር አውርቻለሁ። ከሌላ ሲያስተምረኝ ይህን ስጠይቀው እኔ በእነሱ ሰዓት ጥምቀት አልነበረም። ጥምቀት እንደገና በክርስቶስ አንተ እንዳልከኝ